ሰላም እንዴት ናችሁ? ዛሬ ማለት ነው በጣም የወደድኳትን የቡና መጭመቂያ ቆንጆ አድርጋ መስራ። በተለይ ደግሞ መስሪያ ቤት ያለ ቡና ምናምን አይመቸኝም የምትሉ ሰዎች የሚቀጥንባችሁ የሚወፍርባችሁ ራሳችሁ እንደምትፈልጉት አድርጋችሁ አስተካክላችሁ ጸምቃችሁ ለመጣት አፍታችሁ ለመጠጣት ማለት ነው። ቆንጆ የቡና ዱቄቱን ይዛችሁ ሄዳችሁ የፈላ ውሃ ብቻ ነው የሚያስፈልጋችሁ። ከመስሪያ ቤት የሞቀውን ውሃ ፍስስ አድርጋችሁ እንደዚህ አንድ ማንኪያም ሆነ እንደምትፈልጉት ታደርጉና ማለት ነው እስከ 3 ስኒ ድረስ በቀላሉ እዚህ ጋር አለኝ የፈላ ውሃ አለኝ እኔ እንዴት አድርጌ አይታይም መሰለኝ ይውላችሁ እንደዚህ ላድርገው እንደዚህ አድርጌ አያችሁ ዱቄቱ አሁን ይሄኛው ክዳኑ ነው ቀስ አድርጌ ላሳያችሁ እንደዚህ አድርጌ እንዴት አድርጎ እንደሚጨምቀው ማለት ነው አያችሁት ቆንጆ አድርጎ ይጨምቀዋል ከፈለጋችሁ መድገም ትቻችሁ ቀስ አድርጋችሁ ላሳያችሁ አርጋችሁ መጠጣት ትችላላችሁ። ቆንጆ ቡና ያውነት በጣም አሪፍ በጣም ቆንጆ። ስለዚህ ይችን ከታች ማለት ነው ከዚህ ቪዲዮ ታች ላይ ሊንኳን አስቀምጥላችኋለሁ ገብታችሁ በጣም ርካሽ ናትና በጣም በቤታችሁ ራሱ እንግዳ ሲመጣ ረጅም ሰዓት ሳይወስድባችሁ በአንድ ጊዜ ማለት ነው እንደዚህ ማድረግ ትችላላችሁ። እኔ በጣም ነው የወደድኳት። በጣም ርካሽ ናት። በዛ ላይ ደግሞ በጣም ለመስራትም ቀላል ናት። ስለዚህ ተጠቀሟት ማለት ነው። ሌሎችን እቃዎች ቀስ ይላል